ሰላም ጋይሶች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ዴታ ታይፕ ላይ ስለ ሊስት እናያለን ማለት ነው። ባለፈው ቪዲዮአችን ስለ ስትሪንግ አይተን ነበረ። ስለዚህ ከዛው የቀጠለ ደግሞ ስለ ሊስት እናያለን ማለት ነው። እሺ ቀጥታ ወደ እንጀምር ነው። ሊስት is a collection of items included by a square bracket። በስኩዌር ብራኬት የተዘጋ ዴታ ታይፕ ምን ይባላል? ሊስት ይባላል ማለት ነው። በስኩዌር ብራኬት የተዘጋ ባለፈው ስናይ ከዚህ ቀደም ባለው ቱቶር ላይ ያየነው ስትሪንግ ምን አይነት ነበረ ብለናል? ስትሪንግ ኮት ያለው ማለት ነው። ደብል ኮትም ሲንግል ኮትም ያለው ስትሪንግ ነው። አሁን ግን እቺኛዋ ምልክት ብሬስ ስትኖር ደግሞ ምን ትሆናለች? ሊስት ትሆናለች። ሊስት ዳታ ታይፕ ትሆናለች ማለት ነው። ስለዚህ ስኩዌር ብራኬት እቺ ምልክት ያዟት በደንብ እና የአይተሞች ስብስብ ናት። የአይተሞች ማለት ስትሪንግም ልንከትበት እንችላለን። አሁን ስትሪንጎች አሉት። ብዙ ስትሪንጎች ሊስት ውስጥ አሉ። ቁጥር ልናስገባበት እንችላለን። የተለያየ ዳታ ታይፕ ልናስገባበት እንችላለን። ብቻ ግን ዋናው እሱ ምንድነው? ሊስት እንትን ነው ማለት ነው። ስለዚህ ሊስት አር ሚውቴብል። ሊስት አር ሚውቴብል ማለት ምን ማለት ነው? ሚኒንግ ዊ ካን ቼንጅ ዘም ስንል ሚሞሪ ላይ ኢፌክት እንፈጥራለን ማለት ነው። ስለዚህ ስለ ሚውቴብል እና ኢሚውቴብል ስናወራ ስለ ሚሞሪ እያወራን ነው። ሚሞሪ ላይ ይቀየራል አይቀየርም የሚለው ነገር እያወራን ነው። ለምሳሌ እዚህ ጋር ስትሪንግ ላይ አንድ ነገር ላሳያችሁ። ምሳሌ እዚህ አር ይባል እንትን ላይ ዳታ ታይፕ ላይ ስቶር ላድርግ። ሄሎን ስቶር አደረኩኝ። ከዛ አሁን እኔ ምንድነው የማደርገው? አር ዶት ፕሪንት ልበልና አር ዶት አፐር አፐር ስራው ምንድነው ብለናል ቅድም በባለፈው ቪዲዮ። አፐር ምንድነው የሚሰራው? ሎወር የሆኑትን ሁሉንም ወደ ካፒታል ሌተር መቀየር ነው ማለት ነው። ስለዚህ ኦሪጂናሉስ የሚለውን ፕሪንት እናድርግ። ፕሪንት ብለን አፍተር ልበል ቢፎር ይሄ ነው። ስለዚህ አር ሁሉም አፐር ሲሆን እንግዲህ አር በኋላ ይቀየራል የሚለውን ሴቭ ላድርገውና ስናይ አያችሁ አር መጀመሪያ ሄሎ ነው። አርን ወደ አፐር ቀየርኩት ማለት ይሄንን ወስጄ የዚህን ኮፒ ወስጄ ምን አደረኩኝ ማለት ነው? ወደ ካፒታል ሌተሮች ቀየርኩት ማለት ነው። ግን መልሼ አርን ፕሪንት ሳደርግ አር ሳይሆን የተቀየረው የአር ኮፒ ነው የተቀየረው። ስለዚህ ስትሪንግ ለምንድን ነው የሚሰራው? ይሄን አር ወደ አፐር ወደ ካፒታል ሌተር ስንቀይር የዚህን ኮፒ እንወስዳለን። ከዛ በኋላ ወደ አፐር ይቀይረውና ሁሉንም ወደ ይቀይራቸውና ፕሪንት እናደርገዋለን። ግን አር ግን አይነካም ኮፒ ነው የሚወሰደው ማለት ነው። እዚህ ስትሪንግ ኬዝ ኮፒ ነው የሚወሰደው። ስለዚህ ስትሪንግ ኢሚውቴብል ነው አይቀየርም ማለት ነው። ሚሞሪ ላይ ቼንጅ አይፈጠርም ሚሞሪ ላይ። ይሄኛው ሲሆን ግን ምንድን ነው የሚፈጠረው? ቼንጅ ይፈጠራል ማለት ነው። ሚሞሪ ላይ ቀጥታ ቼንጅ ነው የሚፈጠረው። ለምሳሌ ይሄን ወስደን እንይ ፍሩት አለ አፕል ባናና ቼሪ አለ። ስለዚህ አሁን እኛ ምንድነው የምናደርገው? እቺ ኢንዴክሱ ለስትሪንግ የሚሰራውም ለሊስት ይሰራል። ይሄ ሙሉ እቺ ምድረች ኢንዴክስ 0 ነች። እቺ ምድረች ኢንዴክስ 1 ነች። እቺ ምንድን ነች? ኢንዴክስ 2 ነች ማለት ነው። ስለዚህ ኢንዴክስ 0 ስንል ምን ይወጣልና አፕል። ኢንዴክስ 1 ማን ነበረ? ባናና ነበረ። ስለዚህ ይሄ ምን ማለት ነው? ይሄ ሪፕሌስ እያደረግን ነው ማለት ነው። ሪፕሌስ banana with በኦሬንጅ ምን እያደረግን ነው? እየተካነው ነው ማለት ነው። ይሄ ምን እያደረግን ነው? እየተካን ነው። ይሄ እንዲህ ስናደርግ ፕሪንት ብለን ፍሩት ስንል ምን ይወጣልናል? ፕሪንት ብለን ፍሩት ካለ ምንድነው? ሁሉም አንድ ላይ ይሄ ፍሩት ምን ያዘው? አፕል ባናና ቼሪ የሚለውን ሁሉም ስለያዘ ምን እናደርጋለን? ፕሪንት ያደርግልናል ማለት ነው። እሺ አንድ ኤግዛምፕል እንውሰድ። ነምበር ልበይ ብዬ ልውሰድና ነምበር ምን አለ? ምሳሌ 1 ኮማ 2 ኮማ 3 ኮማ 4 ኮማ 5 ላድርግ። ስለዚህ ይሄን ካደረኩኝ ይሄ ምንድነው? ሊስት ነው ማለት ነው። ስለዚህ ይሄ ሊስት ነው። ከዛ በኋላ ምን እናደርጋለን? ፕሪንት ማድረግ ፈለኩኝ እኔ አሁን ሁሉንም ፕሪንት ማድረግ የምፈልግ ከሆነ ምንድነው የምናደርገው? ሲምፕሊ ፕሪንት ብለን ነምበር እንዳለ ማለት ነው። የዚህን ሊስቱን ፕሪንት እናደርጋለን። 5 ስንጫን ምን ያደርግልናል? ይሄ ሙሉ ፕሪንት ያደርግልናል ከ1 እስከ 5። ቀጥሎ ምንድነው የምፈልገው? እኔ 3ን ብቻ ፕሪንት ማድረግ ፈለኩኝ። ይሄን 3 ብቻ ፕሪንት ማድረግ የምፈልግ ከሆነ እንደማደርገው ሁሌ ኢንዴክስ ነው የምንቆጥረው።
ይሄ ኢንዴክስ 0 ኢንዴክስ 1 ኢንዴክስ 2 እቺ ኢንዴክስ 2 ትሆናለች ማለት ነው። ስለዚህ ነበር ብለን ቅድም እንደቅድሙ እናደርገው እንደ ስትሪንጉ እቺን እናደርግና ስንት እናጠጥበታል? ሁለት ስናደርግ ኢንዴክስ 2 ያለውን ፕሪንት አድርገናል። ስለዚህ ኢንዴክስ 2 ላይ ያለው ማን ነው? 3 ነው ማለት ነው። ስለዚህ 3 ፕሪንት ይሆንልኛል ማለት ነው። ስለዚህ ከዚህ ቀጥሎ ምንድን ነው የምናደርገው? አሁን የተለያዩ ኦፕሬሽኖችን መስራት እንችላለን። አሁን እዚህ ላይ ብቻ በአጠቃላይ የሆነ አፔንድ አፕዴት ማድረግ የምንፈልግ ከሆነ የሆነ ቼንጅ ስንፈጥር ቀጥታ ሜሞሪ ላይ ነው ቼንጅ እየተፈጠረ የሚሄደው። ለምሳሌ ምን ማለት ነው? ነምበር አት ኢንዴክስ 2 አሁን ማን ነበር ቅድም? አት ኢንዴክስ 2 ማን ነው? 3 ነው። 3 ኢንዴክስ 2 ላይ ነው ያለው። ስለዚህ እንዲህ አድርጌ አሁን ለምሳሌ 7 ላድርግ። ከዛ ምን ላድርግ? ፕሪንት ነምበር ላድርግ ነው። ኢንዴክስ 2 ላይ ነበረው ምን ያደረግነው ማለት ነው? ይሄ እዚህ እንዳረሱ ሪፕሌስ 3 ዊዝ 7 እያደረገ ነው ማለት ነው። ስለዚህ 7 አያችሁ በ3 ቦታ እናደረገ ተካልኝ ማለት ነው። ስለዚህ ሜሞሪ ላይ ዳይሬክት ቼንጅ ተፈጠረ። ስለዚህ ቼንጅ ሲፈጠር ሁሉ ጊዜ አፕዴት እየሆነ ይሄዳል ማለት ነው። ሊስቱ በዚህ ባለበት አይቀጥልም። ሙቴብል የሚሆነው ለዛ ነው ማለት ነው። ስለዚህ ኤግዛም ሊስት ላይም ስላይሲንግ አለ። ቅድም ስትሪንግ ላይ እንዳየነው ስላይሲንግ ማለት ከአንድ እስከ 4 ካለን ኢንዴክስ ኢንዴክስ 1 የት ነው? ኢንዴክስ 1 ከ2 ነው። 2 ኢንዴክስ 1 ኢንዴክስ 2 ኢንዴክስ 3 ኢንዴክስ 4 ኢንዴክስ 4 5 ላይ ነው። ስለዚህ ከ2 እስከ 4 ይወስዳል ማለት ነው። ኢንዴክስ 4ን አያጠቃልልም። ኢንዴክስ 4 ማለት 0 1 2 3 4 ኢንዴክስ 4 ማለት 5 ነች። እሷን አያጠቃልልም ማለት ነው። ይሄ ባዶ ሆነ ምን ማለት ነው? ባዶ ይሄ ባዶ ከሆነ ምን ማለት ነው? ከመጀመሪያው ጀምረህ ማለት ነው። ከመጀመሪያው ጀምረህ እስከ መጨረሻው እስከ 3 ማለት ነው። እስከ 3 ማለት እንደ 0 1 2 3 ሁሌ ማንን አያጠቃልልም? ይቺን ጽሁፋችን ኢንዴክስ 3ን አያጠቃልልም። ሳያጠቃልል ነው ሬንጅ ማለት ነው። ኢንዴክስ 0 ማለት 1 2 3 ኢንዴክስ 3 ላይ ያለችው ማለት 4 ነች። ስለዚህ እሷን አያጠቃልልም ማለት ነው። ይሄስ ከመጀመሪያው እስከ መጨረሻው ግን በስንት የዘለልክ? በሁለት የዘለልክ ማለት ነው። ቅድም ስታርት ተርሚኔት ኢንድ ብለን ያለውን እንዳትረሷቸው። ስታርት ተርሚኔት ከዛ እዚህ ጋር ደግሞ ኢንክሪመንት ነው። በሁለት ጨመር ካልኩኝ ከመጀመሪያ አንድ ይጀምራል፣ ሁለትን እየዘለለ 3 ከዛ 5 እያለ ፕሪንት ያደርግልኛል ማለት ነው ይሄኛው። ስለዚህ እነኚህ ነገሮች በዛ ትይዛላችሁ ማለት ነው። ሊስት ላሉት እነኚህ ነገሮች ናቸው። እዚህ ጋር ደግሞ ልትጠቀሟቸው የምትችላቸው ፋንክሽኖች አሉ። እነዚህ ምንድን ናቸው? ለምሳሌ ይሄ አለ እንበለን እንውሰደውና በጣም እነኚህ ደግሞ በጣም ፈተና ላይ ተደጋግመው ይመጣሉ። ስለዚህ አሁን ለምሳሌ እዚህ ጋር ምን አለ? ለምሳሌ ይሄ ማንጎ የሚለው አለ። አፔንድ ምንድነው የሚያደርገው? አፔንድ አይተም አድ አይተም አት ዘ ኢንድ አድ አይተም አት ዘ ኢንድ ማለት አሁን ለምሳሌ ይሄን ካልኩኝ በየጊዜው ፕሪንት ያደረኩ ሊድ ፍሩትስን ፕሪንት ያደረኩ ሊድ ይሄ ምን ማለት ነው? የሚሰራው እቺ ማንጎ የምትለዋን እቺን ኤሌመንት አፔንድ ማድረግ ማለት ነው ከኋላ መጨመር እዚህ አፕል ባናና ቼሪ ብለን ከስር እንዲህ እንደመጨመር ማለት ነው። ጨምሮልኛል ማለት ነው። ሜሞሪ ላይ አሁን ፕሪንት አድርጌ ነው ማንጎ የት ገባ? መጨረሻ ላይ ገባ ማለት ነው። አፔንድ ስራው ምንድነው? መጨረሻ ላይ ማስገባት ነው ማለት ነው። ኤክስቴንድ ይሄ ማለት ነው ዋንቱ ነበረ። ይሄ ሊስት ነበር። ዋንቱ የሚል ሊስት ነበር። ዶት ኤክስቴንድ ይሄን 3 እና 4 ስል 3 እና 4ን ከኋላ ጨምርልኝ። ብዙ ኤሌመንት በአንዴ መጨመር ስንፈልግ ኢንሰርት ማድረግ ስንፈልግ ብዙ ኤሌመንት በአንዴ ይሄ አፔንድ አንድ ኤሌመንትን ከኋላ መጨመር ነው። ኤክስቴንድ ደግሞ ብዙ ኤሌመንትን በአንዴ ከኋላ መጨመር እዚህ ኢንሰርት ማድረግ ማለት ነው። ዶት ኢንሰርት ብትለው ራሱ ፋንክሽን ደግሞ ምንድነው ስራዋ? በኢንዴክስ ትጽፋላችሁ። ኢንዴክስ ለምሳሌ ይሄ ፍሩት አለኝ እኔ ለምሳሌ ይሄ አለ ለምሳሌ ከዛ ምንድነው የማደርገው አሁን እኔ ፍሩት ዶት ኢንሰርት አን ኪዊ ይሄ ምንድነው አሁን ኢንዴክስ 0 ኢንዴክስ 1 ባናና ነበረ። በኢንዴክስ 1 ላይ ኪዊ ግባና ባናና ደግሞ ይጠጋ ጠጋ ይበል ይውጣ ሳይሆን ይጠጋ እያለን ነው ማለት ነው። ስለዚህ ኢንዴክስ አሁን ይሄ አፔንድ እና ኤክስቴንድ ከኋላ ነው አድ የሚያደርጉት። እዚህ ጋር ግን ኢንሰርት ላይ ሲሆን ግን በኢንዴክስ የምንፈልገው ቦታ ላይ አድ ማድረግ እንችላለን ማለት ነው። ስለዚህ ፕሪንት አላልኩትም። ፕሪንት ልበለውና ናረው
ኪው የት ገባች? ኢንዴክስ ዋን ላይ ገባች። ባናና ደግሞ ጠጋ አለ ማለት ነው። ስለዚህ እያሸጋሸግን ነው። ፖፕ ደግሞ ምንድነው? እነኚህ የቀሩት ፖፕ እና ሪሙቭ ምንድነው? ዲሌት ለማድረግ ነው የምንጠቀምባቸው። ፖፕ ምንድነው የሚያደርገው? ሪሙቭ ላስት ኤሌመንት። ዶት ፖፕ የሚሰራው ምንድነው? ኢንዴክስ ከሰጠነው በኢንዴክሱ ያጠፋል። ኢንዴክስ ካልሰጠነው ግን ምንድነው የሚያጠፋው? ራሱ መጨረሻ ላይ ያለውን ኤሌመንት ማለት ነው። ለምሳሌ ማንን ማጥፋት ፈለግኩኝ? ቼሪ ማጥፋት የምፈልግ ከሆነ ፍሩት ዶት ፖፕ እላለሁ ማለት ነው። ይሄ ላስት ኢንዴክስ። ኦር ከፈለጋችሁ ማይነሷን ቁጥር ትሰጡታላችሁ። ማይነሷን አላችሁትም ማይነሷን ያጠፋል ማለት ነው። እስቲ ረን አድርገን እንየው። ስለዚህ ማን ጠፋ? ኦኬ ማንጎን ከኋላ ስላስገባ ማንጎ ጠፋ ማለት ነው እዚህ ጋር። ስለዚህ ላስት ያለው ኤሌመንት ይጠፋል ማለት ነው። በኢንዴክስ አሁን አፕል እንዲጠፋ ፈለግኩ እንደማድረግ ኢንዴክስ 0 እሰጣለሁ። ኢንዴክስ 0 ሰጥ ማን ይጠፋል? አፕል ይጠፋል ማለት ነው። ስለዚህ በኢንዴክስ እየሄደ ያጠፋል። አሁን አፕል ጠፋ፣ ኪዊ ማንኛው ብቻ ቀሩ ማለት ነው። ስለዚህ ፖፕ ስራው ምንድነው? በኢንዴክስ እየሄደ ያጠፋል። ሁለተኛ ሌላኛው ደግሞ ምንድነው ያለው? ሪሙቭ አለ። ይሄ ሪሙቭ ደግሞ ምንድነው ስራው? ስራው ራሱ ኤሌመንቱን ማጥፋት። አሁን ቅድም ስናጠፋ በኢንዴክስ ነው ያጠፋነው ፖፕ። ባናና ግን እንዲህ ስንል ምንድነው? ሪሙቭ ስንል ራሱ ወይም ባናና የሚለውን ራሱ ኤሌመንቱን ማጥፋት ማለት ነው። በኤሌመንት ባልፈልግ ኖሮ ስንት ነበር የምለው? 0 1 ኦር 1 ኦር 2 ኢንዴክስ እንሰጠው ነበር። ይሄን ግን ኤሌመንቱን ስሰጠው ሪሙቭ ያደርጋል። ባናናን ራሱን ከነነፍሱ ሪሙቭ ያደርገዋል ማለት ነው። እሺ በተጨማሪ ሪቨርስ የሚባል አለ። 1 2 3 ይሄን ሊስት ያደርጋል፣ ይገለብጣል። ይሄን ቼክ ማለት ትችላላችሁ። ረን እያደረጋችሁ ይገለብጠዋል። ዶት ሶርት ሶርት ስራው ምንድነው? ከትንሽ ወደ ትልቅ ወይ ከትልቅ ወደ ትንሽ ምን ማድረግ ነው? ኦርደር ማስያዝ ነው ማለት ነው። ስለዚህ ይሄ ሶርት ብቻ የምትሉ ከሆነ 3 1 2 የሚለውን 1 2 3 አድርጎ ሶርት ያደርግልናል። ካውንት ቅድም በስትሪንግ ላይ አይተን ነበረ። ካውንት ብለን ዋንን ስንል ዋን ያክል ጊዜ እንደተደጋገመ ሊስት ውስጥ ይቆጥርልናል ማለት ነው። 1 2 3 ጊዜ ተደጋገመ፣ ስለዚህ 3ን ያወጣልናል ማለት ነው። ፍሩት ዶት ክሊር ሪሙቭ ኦል ኤሌመንት፣ ሁሉንም መደለት ባዶ ማስቀረት ማለት ነው። ስለዚህ ያው ፋንክሽኖቹ እነኚህ ናቸው። በጣም ቀለል ያሉ ናቸው ብትይዟቸው። ለምን ፈተና ላይ በጣም ይጠቅማቸዋል። እንደዚህ የሆነ ኦፕሬሽን ስሩ ስትባሉ ከእነኚህ ውስጥ ማን ልትጠቀም ብላችሁ አስባችሁ ነው መስራት ያለባችሁ። እሺ እዚህ ጋርም ቅድም እንዳሳየዋችሁ ስትሪንግ ላይ እንዳየነው ሉፕ ማድረግ እንችላለን። ሉፕ እናደርጋለን። አሁን ይሄንን ቀይረውና ሁለት አይነት አማራጭ አላችሁ ሉፕ ስትሰሩ። በዚህ ፕሪንት ማድረግ ትችላላችሁ። እያንዳንዱን ኤሌመንት ለብቻ ሙሉን ኤሌመንት ለብቻ ፕሪንት ለማድረግ ፎር ከዛ ፎር አይ እግር እንዳላችሁ አይ ላድርገውና እቺንም አይ ላድርጋት። ፎር አይ ኢን ኤፍ ፍሩት ልዩነቱ በደንብ ይዩት። ኤፍ ፍሩት ኢንዴክስ አይ በጣም ልዩነቱን ይዩት። ፎር አይን እዚህ ጋር ሶሪ ሬንጅ ኦፍ ፍሩት ስንት ነው? 3 ነው። እንትኑ 3 እናደርጋለን ማለት ነው። ወር ካላወቀ ደግሞ ሌንግዝ ኦፍ ኤፍ ፍሩት ሌንግዙ ርዝመቱ ስንት ነው ማለት ነው። ስንት ኤሌመንት ነው የያዘው? 1 2 3 ኤሌመንት ፍሩት ሌንግዝ ኦፍ ፍሩት ስንት ነው? 3 ነው የያዘው። እዚህ ጋር ምንድነው? እዚህ ጋር እቺኛዋና እቺኛዋ ፍሩት ልዩነታችሁ በደንብ ይግባል። እቺ አይ ስንል አይ አሁን እዚህ ጋር ፍሩት ስንል አይ ራሱ አፕልን እቺ ነው። እዚህ ጋር ኤል ራሱ ቫልዩን ነው እየያዘች የምትሄደው። እቺኛው ፎር ሉፕ ላይ ሲሆን ራሱ ቫልዩን እየያዘ ነው የሚሄደው። አይ አፕል ከዛ አይ ባናና አይ ከዛ ቼሪ እየሆነ ይሄዳል። እዚህኛው ላይ ግን አይ ምንድነው የሚይዘው? ሬንጅ ከተባለ ቁጥር ነው። ሬንጅ 0 ሆነ ማለት ሬንጅ 0 አይ 0 ትይዛለች። ፍሩትስ ኦፍ 0 ስንል ፍሩት ኦፍ 0 እንደማለት ነው። ቫሪያብል ነች። 0 ስንል አፕል ይወጣልናል። ከዛ ልክ ፎር ሉፕ 0 ሄድ 0 ሲመጣ አይ አንድ ትሆናለች። ኢንዴክስ 1 ላይ ፍሩት ኦፍ ኢንዴክስ 1 ባናና ነው። እንደዛ እያለ ሁሉም ይወጣሉ ማለት ነው። ስለዚህ ይሄንን ሉፕ አይትሬት ታደርጉ እንደዚህ ይወጣልናል ማለት ነው። ስለዚህ ሁለቱም ተመሳሳይ ሪዛልት ነው የሚያመጡት። አፕል ባናና ቼሪ ሁለቱም ተመሳሳይ ነገር ያመጣሉ። ከእንትን ጋር ግር እንዳይላችሁ ያው ለምሳሌ ፕሪንት ፍሩት ስንል ይሄ የሚሰራልን ምንድነው? ሙሉ ሊስት በአንዴ እንደዚህ መዘርዘር ነው። ዘርዝሮ ግን ሊስት ውስጥ አድርጎ ነው የሚያመጣው። እኛ ግን ሁሉንም ኤሌመንት ግን በአንድ ማውጣት ከፈለግን እነዛ ነው የምንጠቀመው። ለብቻ አንዷን ብቻ ነጥለን ማውጣት ከፈለግን ይሄንን ነው የምንጠቀመው። ነጥለን ለማውጣት ቁጥሩን እንሰጠዋለን። 1
2 ኦር 3 ያለን እንሰጠዋለን ማለት ነው። ስለዚህ እሱን በዛ እናያለን። ስለዚህ ሊስት ላይ በጣም ቀላል ነው፣ ግን ፈተናዎች በደንብ የሚመጡት በብዛት ሶፍትዌር ኢንጂነሪንግ ላይ እንደዚህ ኮምፒውተር ሳይንስ ላይ መስራት የምትፈልጉ ከሆነ ፕሮብሌም ሶልቪንግ ላይ በጣም እቺ ሊስት በጣም ወሳኝ ሚና አላት ማለት ነው። እሺ ክሬት ኤ ሊስት ከሁለቱ ውስጥ አንዱ ጥያቄ እንስራና እንጨርሳለን። አድ ኤ ኒው ኤሌመንት አት ዘ ሰከንድ ፖዚሽን ኦፍ ዩር ሊስት። አድ ኤ ኒው ኤሌመንት፣ አሁን ኒው ኤሌመንት እስቲ አት ዘ ሰከንድ ፖዚሽን ኦፍ ዩር ሊስት እናዘጋጅና ሰከንድ ፕሌስ ላይ አድ እናድርገው። እስቲ ሊስት እናዘጋጅ። ለምሳሌ ነምበር የሚባል ሊስት አለኝ። ከዛ እሱ ሊስት ስንት ቫልዩ እንስጠው። እዛ ላይ ምንድነው 4 7 ሶሪ 4 5 9 2 4 እናድርግ። ከዛ በኋላ እኛ ምን ለማድረግ የፈለግነው ኤሌመንት ነው፣ አንድ ኤሌመንት ነው አድ የምናደርገው። ስለዚህ አድ ማድረግ የፈለግነው ኤሌመንት ኦር ነምበር ከየት እንቀበል? እኔ ከኪቦርድ ለመቀበል ፈለግኩኝ። ለምሳሌ በዛውም ኪቦርድ ለመቀበል በዚህ ኢንቲጀር ትሉና ምን ትላላችሁ? ኢንፑት እናደርጋለን ማለት ነው። ስለዚህ ኢንቲጀር ተቀብሎ ያስቀምጥልናል። ከዛ ለምን የት ነው አድ አድርጎ የተባለው? የተቀበልነውን አድ ኤ ኒው ኤሌመንት አት ዘ ሰከንድ ፖዚሽን። አት ዘ ሰከንድ ፖዚሽን ማለት እዚህ ጋር ነው አድ የምናደርገው። ስለዚህ ነምበር ዶት ማን ነው የምንጠቀመው ማለት ነው። አሁን ሶርት ኦፍ ኢንዴክስ ተሰጥቶናል። ስለዚህ ምን ያስገባው የት ነው? አፔንድ ካልነው ላስት ላይ ሊያስገባብን ነው። እና የምንፈልገው የት ነው ኢንሰርት ማድረግ የምንፈልገው? ኢንዴክሱን ስፔሲፋይ አድርገን ነው። ስለዚህ ማን እንጠቀማለን? ኢንሰርት የምትለውን ፋንክሽን እንጠቀማለን። ስለዚህ ኢንሰርት ኢንዴክሱን እንስጠው። ኢንዴክስ ስንት ላይ ነው? ኢንዴክስ 1 ላይ። ማንን ነው የምናስገባው? ነምን እናስገባለን ማለት ነው። ስለዚህ ኤንት ታደርጋላችሁ። አሁን ፕሪንት ልበልና ነምበርን ፕሪንት ላድርገው። ምን ይወጣልኛል ማለት ነው? ማንን የምንቀበለውን ከኪቦርድ የምንቀበለውን ቁጥር ያው ለምሳሌ ላስተካክለውና ዩዘር ኢንተር ኤ ነምበር በለው። ከዛ ነምበር ሲጠይቀኝ ስሰጠው ከሰጠሁት በኋላ ኢንዴክስ ላይ ያስገባልኛል 5 ጠጋ አድርጎ ማለት ነው። ስለዚህ ይሄን እስቲ እንሞክረው። ኢንተር ኤ ነምበር ለምሳሌ 9 ስሰጠው 9 ያስገባልኛል፣ እዚህ ጋር ያስገባታል ማለት ነው። ስለዚህ አስፍቶ ያስገባዋል ማለት ነው። ስለዚህ እንዲህ እያደረጋችሁ እነኚህን ኤክሰርሳይሶች መሞከር ትችላላችሁ። ቴሌግራም ቻናሉን ጆይን ካላደረጋችሁ ቴሌግራም ቻናሉን ጆይን አድርጉ። ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ የለቀኳቸው ጥያቄዎች አሉ፣ ብዙ ጥያቄዎች። እነኚህ ነገሮች ፕራክቲስ የምታደርጉባቸው ቢልቲን ፋንክሽኖችን፣ ስላይሲንጎችን ፕራክቲስ የምታደርጉባቸው ጥያቄዎች አዘጋጅቼላችኋለሁ። በቀጣይ ቪዲዮዎችን ደግሞ ከዚህ በኋላ በታፕል እና ዲክሽነሪ እንቀጥላለን ማለት ነው። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ፣ ኦር ቴሌግራም ላይ ብቻ ኤኒ በየትኛውም አጋጣሚ ካገኛችሁኝ አሳውቁኝ። እኔ ለመመለስ ዝግጁ ነኝ። እና ያው ቻናሉን ለእናንተ ስለተከፈተ ሰብስክራይብ አድርጉ፣ አበረታቱን። እናመሰግናለን።